ዛሬ በዚህ ቪዲዮ ላይ ያመጣሁላችሁ ስለ ሜይ ቪዛ ቡሌቲን እና ስለ ጁን ነው። ከዚህ በፊት እንደምሰራላችሁ እንግዲህ ሁለቱን ወራቶች እያነጻጸርኩ የትኛዎቹ ፕራዮሪቲ ዴት ለቪዛ አቬላቢሊቲ ሰርተዋል ያልገቡ የሚለውን ነው ማለት ነው። በዛ ላይ ደግሞ እንዴት እየሄደ ነው፣ እንዴት እየተንቀሳቀሰ ነው፣ ለየትኞቹ የፋሚሊ ስፖንሰር ፕሪፈረንሶች እንቅስቃሴ እያሳየ ነው፣ ወደፊት እየሄደ ነው የሚለውን ነገር ነው እንግዲህ ከዚህ በፊት ማሳያችሁ። ዛሬም እንግዲህ እንደዛው እንደተለመደው በዚህኛው ሁለቱ ወራቶች ውስጥ የትኛው ተንቀሳቀሰ አልተንቀሳቀሰ የሚለውን አሳያችኋለሁ ማለት ነው። እንግዲህ ለኔ ዩቲዩብ አዲስ የሆናችሁ ፋሚሊ ካላችሁ አሁኑኑ ሰብስክራይብ አድርጉ። የሚጠቅማችሁ ብዙ ቪዲዮዎችን የሰራችሁ አሉ፣ እነሱን ገብታችሁ ማየት ትችላላችሁ። ከዚህ ወደ ኋላ መለቃቸው ቪዲዮዎች እንደደርሷችሁ እንግዲህ ሰብስክራይብ ብታደርጉ ጥሩ ነው ብዬ አስባለሁ። ሰው እንግዲህ በዚህ ቪዲዮ ላይ ማሳያችሁ ዛሬ የሜይ ቪዛ ቡሌቲን እና የጁንን ነው ማለት ነው። በዚህ ሁለት ወር ውስጥ የትኛዎቹ ቪዛዎች ለየትኛው ፕራዮሪቲ ዴቶች ተንቀሳቀሱ የሚለውን እናያለን አብረን ማለት ነው። ፋሚሊ ስፖንሰርድ ፕሪፈረንስ የሚባሉት እንደሚታወቀው እንግዲህ ታውቃላችሁ። እነዚህ እናንተ የትኛው እንደሆናችሁ ማለት ነው። F1 የሆናችሁ ሰዎች F2A፣ F2B፣ F3፣ F4 የሚባሉት እነዚህ አሉ ማለት ነው። በፋሚሊ ስፖንሰርድ የሆኑት ማለት ነው። እነዚህም እንግዲህ ግሪን ካርድን ጨምሮ በሲቲዝንም አፕላይ ያደርጉ ማለት ነው። ለምሳሌ ሲቲዝን የሆነ ሰው ለእህት ወንድሙ አፕላይ ካረገ፣ ደግሞ ሲቲዝን የሆነ ሰው ላገቡ ልጆቹ አፕላይ ካረገ፣ እንደዚህ ደግሞ በግሪን ካርድ እድሜያቸው ከ1 ዓመት በላይ ለሆኑ አፕላይ ያደረጉ ቤተሰቦች ላላገቡ ልጆቻቸው፣ እንደዚህ ደግሞ በግሪን ካርድ ለባለቤቶቻቸው አፕላይ ያደረጉና ልጆቻቸው አፕላይ ያደረጉ፣ እንደዚህ ደግሞ F1 ቢያሉ ደግሞ እንደዚህ ሲቲዝን ሆነው ላላገቡ ልጆቻቸው አፕላይ ያደረጉ ማለት ነው። F1 ስር የሚገቡት ማለት ነው። እንግዲህ አሁን እዚህ ጋር ይሄን ካያችሁት እንግዲህ ይሄ ነገር ለማይገባችሁ ሰዎች ነው ደግሞ ለምንድነው ቪዛው የሚቆየው? አፕላይ ያደርጋሉ ለምንድነው USCIS አፕሩቭ ያደረገው ምናምን ብላችሁ የምጠይቁ ሰዎች ሊኖሩ ትችላላችሁ ማለት ነው። እንግዲህ ይሄን እናንተ ትንሽ ግልጽ ለማድረግ ያክል እነዚህ ፋሚሊ ስፖንሰርድ የሚባሉት ይሄ ኢሚግሬሽን አክት የሚባለው ኢሚግሬሽን እንደ ናሽናል አክት የሚባለው ሊሚት አለው ማለት ነው። ሊሚት ያስቀመጡት በህግ የተቀመጠ ሊሚት አለ ማለት ነው። ቪዛ የሚሰጠው ለሁሉም ወርልድ ዋይድ ምን ያክል ቪዛ ነው በአመት የሚሰጠው የሚለው ማለት ነው። እና ይህን ካያችሁት 2025 ፊስካል ይር ላይ ይሄ ብዙ ጊዜ ተመሳሳይ ነው። ይሄ 226,000 ቪዛ ነው የሚሰጣቸው ማለት ነው። ይሄ ለሁሉም አገር የሚከፋፈልና አይ ቲንክ 7% ነው ለሁሉም አገር የሚከፋፈለው ማለት ነው፣ ወደ 7% እና ይሄ ይከፋፈልና ለየአገሩ ለኤምባሲው እንግዲህ ይሰጣል ማለት ነው፣ ለየአገሩ ይሰጣል ማለት ነው። እንደዚሁ የኢምፕሎይመንት ቤዝድ በስራ ምናምን የሚመጡት እነሱ ወደ 140,000 ምናምን አካባቢ ነው እንግዲህ ይሄ 226,000 ለነዚህ ፋሚሊ ስፖንሰርድ ወርልድ ዋይድ ይከፋፈላሉ ማለት ነው። F1ዎች ወደ 23,400 ይወስዳሉ። F2A የሚባሉት ደግሞ ወደ 77% ይወስዳሉ። ሞር ፐርሰንቴጅ የሚወስዱት እነዚህ ናቸው፣ የቪዛ ሞር ፐርሰንቴጅ የሚወስዱት ማለት ነው። F2B ሆኖ እዚህ ስር ደግሞ 23% ነው እነሱ ደግሞ የሚወስዱት። F3 ማለት እንደዚህ ወደ 23,400፣ F4 የሚባሉት ደግሞ ወደ 65,000 አካባቢ ማለት ነው። እና እንደዚህ ነው። ለዛ ይሄ ቪዛው ካለቀ ባክሎግ እየሆነ እየቆየ ነው የሚሄደው ማለት ነው። እና ለዛ ነው ብዙ ጊዜ የሚወስደው ማለት ነው። አሁን እንግዲህ እዚህ ጋር ማሳያችሁ ፋይናል አክሽን ዴት የሚባል ነገር አለ። ፋይናል አክሽን ዴት እና ዴትስ ኦፍ ፋይሊንግ ምናምን የሚባል ነገር አለ ማለት ነው። ሞስትሊ እንግዲህ ቪዛ ኢንተርቪው የሚላክላቸው ሰዎች ለነሱ የነሱ ፕራዮሪቲ ዴት በቪዛ አቬላቢሊቲ ስር መግባት አለበት መጀመሪያ ማለት ነው። ቁጥራቸው አፕላይ የተደረገላቸው ቀን ልክ አፕላይ ሲደረግላቸው የሚሰጣቸው ፕራዮሪቲ ዴት አለ፣ አፕላይ ያደርጋችሁበት ቀን ማለት ነው። እሱን እንግዲህ አፕላይ ያደርጉላችሁ ሰዎች ያውቃሉ ማለት ነው። እናንተ የምታውቁ ትችላላችሁ። መቼ አፕላይ ሲደረግ ለምሳሌ ዛሬ አፕላይ ካረኩ ይህን ቪዲዮ የምቀርጽበት ጁን 1 2025 ነው። ዛሬ የሆነ ነገር አፕላይ አድርጌ USCIS አክሴፕት ካረገው በጁን 1 አክሴፕት ካረገው ያቺ ጁን 1 2025 እንደ ፕራዮሪቲ ዴት ትያዘልኛለች ማለት ነው። ያ ነው ፕራዮሪቲ ዴት የሚባለው ማለት ነው። ኦል ቻርጀቢሊቲ የሚባሉት እንግዲህ ከነዚህ 4 አገራቶች ውስጥ ውጪ ሌሎች ያሉት አገራቶች ሁሉ በዚህ ቻርጀቢሊቲ ስር ነው የሚታዩት ማለት ነው። ኦኬ አሁን እንግዲህ እዚህ ጋር የምናየው እንግዲህ እነዚህ F1፣ F2A፣ F2B፣ F3፣ F4 የሚባሉት እንግዲህ የሜይ ላይ ያለው በዚህ በግራ በኩል ያለው እንትን ሜይ ነው፣ በዚህ በኩል ደግሞ ያለው ጁን ነው። እነሱን እናያለን ማለት ነው። እዚህ ጋር እንግዲህ የምታዩት F1ዎች የነበሩት እንግዲህ ሜይ ላይ የነበሩት F1 ማርች 15 2016 በፊት ላሉት ነው እንግዲህ ኤርሊየር ላሉት ቪዛ ነምበርሶች እነዚህ ነምበሮች አውቶራይዝድ ሆነዋል ማለት ነው። እዚህ ጋር ነምበርስ አር አውቶራይዝድ ፎር ኢሹዋንስ ኦንሊ ፎር አፕሊካንትስ ሁዝ ፕራዮሪቲ ዴት ኢዝ ኤርሊየር ዛን ፋይናል አክሽን ዴት ሊስትድ ቢሎ ይላል ማለት ነው። F1ዎች እንግዲህ ከማርች 15 2016 በፊት ያሉት ሜይ ላይ ያለው ነው ቪዛ አበለበለው ለነሱ ነው ኢንተርቪው የሚላከው ማለት ነው። አሁንም እዚህ ጁን ላይ ከመጣችሁ ትንሽ ተንቀሳቀሰ ማለት ነው። ጁን ላይ መጣችሁ ካያችሁት እዚህ ጋር በቀኝ በኩል ያለው የጁን ነው። የኤፍ1ዎች እዚህ ጋር ጁን ላይ ደግሞ F1ዎች ወደዚህ ወደፊት ተንቀሳቅሰዋል ማለት ነው። F1ዎች ማለት ነው ጁን 8 2016
ከማርች ወደ ጁን መጥቷል ማለት ነው። ዳትስ ጉድ ቲንግ ማለት ነው። ማርች፣ ኤፕሪል፣ ሜይ፣ ጁን ወደ ከ3 ወር በላይ ማለት የተንቀሳቀሰ ማለት ነው። ይሄ ማለት ነው በጣም አሪፍ ነው እሱ ማለት ነው። እዚህ ጋር ደግሞ ኤፍ2ኤ የሚባሉት ደግሞ የእነሱ እንግዲህ ኤፍ2ኤዎች ሜይ ላይ የነበረው ጃንዋሪ 1 2022 ነው። አሁንም ኤፍ2ኤዎች እዛው ላይ ነው ያለው፣ ወደፊት አልተንቀሳቀስም ማለት ነው። የእነሱ ነው እንግዲህ ሞር ሪሰንት ቅርብ ያለው የእነሱ ነው 2022 ላይ ያለ ማለት ነው። አሁን 2025 ላይ ያለ ነው። ከ2022 በፊት ከጃንዋሪ 2022 በፊት አፕላይ ተደረጋላቸው ወደ ፕራዮሪቲ ዴታቸው ለቪዛ የእነሱ እዛ ስር ገብቷል ማለት ነው። ፕራዮሪቲ ዴት ማለት ነው። እነሱ ኢንተርቪው መላክ ቻንሳቸው አይ ነው ማለት ነው፣ የእነዚህኛዎቹ ማለት ነው። ሌላኛው ደግሞ ኤፍ2ቢ የሚባሉት የነሱም እንደዚህ በግሪን ካርድ እድሜያቸው ግን ከ21 እና 21 ዓመት በላይ የሆኑት ምንድነው ጁላይ 22 2016 ላይ ነበር። አሁን ግን ደግሞ ኤፍ2ቢ እዚህ ጋር ጁላይ ሴፕቴምበር 22 2016 ላይ መጥቷል ማለት ነው። ከጁላይ ኦገስት ሴፕቴምበር፣ ጁላይ እስከ ኦገስት 1 ወር፣ ከኦገስት እስከ ሴፕቴምበር 2 ወር ይሄ ወደፊት ተንቀሳቅሷል ማለት ነው። ኤፍ3 ደግሞ ስንሄድ እነሱ ማን ናቸው? ሜሪድ ሰንስ ኤንድ ዳውተር ኦፍ ዩኤስ ሲቲዝን ያገቡ የዩኤስ ሲቲዝን ልጆች ማለት ነው። ያገቡ ሜሪድ የሆኑ የዩኤስ ዜጋ የሆኑ ልጆች ናቸው ማለት ነው። እነዚህ ማለት ነው። የእነሱ ደግሞ የሚያሳየው ኤፍ3 ኤፕሪል 1 2011 በፊት ያሉ ነው አቬላቢሊቲ የሚያሳየው ማለት ነው። ቪዛ ኢሹዋንስ ኦር አውቶራይዝድ የሆኑ ፕራዮሪቲ ኦር ነምበሮች ቁጥሮች እነዚህ ናቸው ማለት ነው። ወደ ጁን ላይ ስንመጣ የሚያሳየው ኤፕሪል እስከ ጁን መጣ ማለት ነው። ጁን 22 2011 ኤፕሪል፣ ሜይ፣ ጁን ይሄም እንግዲህ ወደ 2 ወር 3 ወር ገደማ አካባቢ ሄደዋል ማለት ነው። ተንቀሳቅሰዋል ወደፊት ማለት ነው። ፕራዮሪቲ ዴታቸው እንግዲህ ከዚ በፊት ያሉት ሰዎች ኢንተርቪው የመላክ እድል አለው ማለት ነው። ኤፍ4 ላይ ስንሄድ ሜይ ላይ የነበረው ጃንዋሪ 1 ነበር። ጃንዋሪ 1 2008 ይሄ ትንሽ ወደኋላ በጣም ረዥም ዓመት የሚፈጀው ይሄኛው ነው። ትልቁ ብዙ ዓመት የሚፈጀው የኤፍ4ዎች ነው። ኤፍ4ዎች እንግዲህ የብራዘርስ እና ሲስተሮች ነው። ይህም እንግዲህ ለእህት ወንድሞቻቸው ሲቲዝን የሆኑ እህት ወንድሞቻቸው አፕላይ ካረጉ እንደዚህ ውስጥ ይገባሉ ማለት ነው። ኤፍ4ዎች ጃንዋሪ 1 ይሄ ምንም እንቅስቃሴ አላሳየም። በዚህኛው ምንም አይነት እንቅስቃሴ ያላየም ታሚንስ አቬለብል አይደለም፣ ቪዛ አቬለብል አይደለም ማለት ነው። ምንም አይነት እንቅስቃሴ አላሳየም አንባዋለ የሚመታ ማለት ነው። ጃንዋሪ 1 2008 ይላል። ጃንዋሪ 1 2008 ይላል እዚህ ጋር ማለት ነው። በዚህ 2 ወሮች ውስጥ ይሄኛው እንቅስቃሴ አላሳየም ማለት ነው። ይሄን ይመስላል እንግዲህ የቪዛ ቡሌተን በፕራዮሪቲ ዴት ማየት ለምትፈልጉ ቤተሰቦች እንግዲህ ይሄን ይመስላል ማለት ነው። እዚች ጋር ወረድ ብላችሁ የምታዩ ከሆነ ፎር ሜይ ይላል ኤፍ2ኤ exempt from per capita limit are authorized for issuance to applicants from all countries whose priority date earlier than May 15 2021 ኢንተርቪው ያልተላከላቸው ወይ ደግሞ ስቲል እየተጣበቁ ላሉ ኤፍ2ኤ የሆኑ ቤተሰቦች ለልጆቻቸውና በግሪን ካርድ አፕላይ ያደረጉ ለባለቤቶቻቸውና ልጆቻቸው አፕላይ ያደረጉ ኤፍ2ኤስ የሚካተቱት ፐር ካፒታል ሊሚት ኢቭን ውስጥ አይገቡም ማለት ነው። ኤግዘምት ናቸው። ኢሹ ይደረጋሉ ቪዛ ማለት ነው። ምንም ያለ ምንም ሊሚት ማለት ነው። ከዚህ በፊት ላላቸው ፕራዮሪቲ ዴቶች ይሄን ይመስላል። እዚህ ጋር እንደዚህ ነው የሚያሳየው። ተመሳሳይ ነው። ሜይ 15 2015 ነው የሚለው የጁን ላይ ያን ነው ቪዛዎችን እየተጠቀሙ ኤግዘምት ተደርገው ለነሱ ቪዛ ኢሹ የሚደረገው ማለት ነው። ለምሳሌ ቪዛ ሲሰጥ እንደ ኤፍኤክስ ምናምን የተባለ ነው ኢሹ የሚደረግላቸው ማለት ነው። ኤፍኤክስ1 የተባሉ ኢሹ ይደረጋሉ ማለት ነው። ኤግዘምት የተደረጉት እዚህ ጋር ነው የሚያሳየው። ኤግዘምት የተደረጉት ኤፍኤክስ1 ኤፍኤክስ2 ኤፍኤክስ3 ያሉ እነዚህ ኢሹ ይደረግላቸዋል ቪዛ ማለት ነው። በዚህ ፕሪፈረንስ ሰከንድ ፕሪፈረንስ ያሉት ፋሚሊዎች ማለት ነው። ይህን ይመስላል እንግዲህ የዛሬ ቪዲዮ። አይ ሆፕ ጠቅማችኋል ብዬ አስባለሁ። ጥያቄ ካላችሁ ኮሜንት አስቀምጡልኝ። ሰብስክራይብ ብታደርጉ ደግሞ ሞር ቻናሉን ያሳድገዋል ማለት ነው። ሜክ ሹር ላይክ እና ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑልኝ።